ማስተር አብነት በያዝነው ሳምንት እንግዲህ በጣም በጸና እንደታመመ ሁሉም ሰው ያውቃል ብዬ አምናለሁ። በዚህም ሳምንታቶች ውስጥ እንግዲህ የተለያዩ ሰዎችም ብዙ ነገሮች ያደረጉ ይገኛሉ። ጎፈንድሚ የተለያዩ አካውንቶችን ከፍተው ፌክ አካውንቶች ማለት ነው ብዙ ነገሮችን አልባሌ ወጪዎች እንዲያወጡ ሰዎች እያደረጉ ያሉ ግለሰቦችም አሉ። እንግዲህ ማስተር አብነት ስለዚህ ነገርስ ምን ይላል? ወንድማችን አሁን ላይስ ያለበት ሁኔታ ምንድነው? አብረን ካንደበቱ እንሰማለን ማለት ነው። በጣም አዝናለሁ በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ምንም አይነት የገንዘብ እርዳታ አያስፈልገኝም ብሎ እንግዲህ ባንደበቱ እየሰማችሁት ነው። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው። ጨርሶ ይማርልኝ ወንድማችን። እንደ ሀገር ነው የታመምነው። የእውነት እንደዚህ አይነት መልካም ሰዎች ሲታመሙ እነሱ ብቻ አይደለም የታመሙት። ስንት በዚህ ሰዓት በዚህ ባልቻለበት ሰዓት ስንት የታመሙ ሰዎች ስንት እርዳታ የሚሹ ወገኖች አሉና እዛ ላይ አልፎ ደግሞ እሱም ራሱ ወንድማችን እንደዚህ አይነት ቀን ሰው ሲታመም በጣም ነው የሚያሳዝነው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። አደራ ያለ ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ፈጣሪ አምላክ ጨርሶ ይማርልን ወንድማችን። የእውነት ሁላችሁም ኮሜንት ላይ የገባችሁ እንግዲህ ፈጣሪ አምላክ ይማርልን በሉት። በየእምነታችሁ ጸልዩለት። በጣም ቅን ልብ ያለው ሰው ነውና በጣም ነው ማከብረው ወንድሜ። በዛ አጋጣሚ ፈጣሪ አምላክ ምሕረቱን ያወርድልላለሁኝ። ወዳችኋለሁ።